በቅርቡ ፋኖ ባደረሰው የአርፒጂ ጥቃት በሄሊኮፕተሯ ላይ ጥቃትን አስተናግደው በታይላንድ ባንኮክ ሕክምና እያደረጉ ያሉት አቶ አገኘሁ ተሻገር ማንንም ሰው መለየት የማይችሉበት ሁኔታ ላይ መድረሳቸው ተገለጸም። በዝርዝር ታደምጡታላችሁ። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ መድረሳቸው ተሰማም። ሁለቱም የምስራቅ አፍሪካ ሀገራት ጦራቸውን አይቀሬ ለሚመስል ጦርነት እያዘጋጁና አጋዥ ያሏቸውን ወታደራዊ ስምምነቶች በፍጥነት እያከናወኑ እንደሆነም መረጃዎች ወጥተዋል። በዝርዝር እንመለከተዋለን። በመከላከያ ውስጥ ያሉ ከፍተኛ የጦር መሪዎች ከባድ ምስጢራዊ ስብሰባ ማድረጋቸው ሲነገር እነ ብርሃኑ ጁላ የመሩት መከላከያ ካውንስልም መጪውን ጦርነት አስመልክቶ ውሳኔ አስተላልፏል የተባለው ሱዳን ቀጠና የሚገኝ የመከላከያ ጦር ወልቃይትን ታሳቢ በማድረግ ለግዳጅ ራሱ እንዲያዘጋጅም መመሪያ ተሰጥቶታል። በስፋት የምንመለከተው ሌላኛው መረጃችን ነው። በቆይታችንም ቀደም ሲል ባርሱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን ወደ እናንተ ክቡራን ቤተሰቦች በስፋት እናደርሳችኋለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በታይላንድ ባንኮክ ሕክምና እያደረጉ ያሉት አቶ አገኘሁ ተሻገር ማንንም ሰው መለየት የማይችሉበት ሁኔታ ላይ መድረሳቸው ተገለጸ። ከሳምንት በፊት ያገዙ ዋና ባለስልጣናት ጎንደር ዩኒቨርሲቲ በተዘጋጀና በፋኖ እንዳይካሄድ ማስጠንቀቂያ በተሰጠበት ዝግጅት ላይ ታድመው ወደ ጎርጎራ ሲያቀኑ የተሳፈሩበት ሄሊኮፕተር ተከስክሶ በባለስልጣናቱ ላይ ጉዳትና ሞት መስተናገዱን መዘገባችን ይታወሳል። ከጎንደሩ ዝግጅት በኋላ ወደ ጎርጎራ የተጓዙት ባለስልጣናቱም ተመስገን ጥሩነህ፣ ታዬ አጽቀሥላሴም፣ አረካ ከበደም፣ አገኘሁ ተሻገር፣ ዳንኤል ክብረትና ሌሎች ባለስልጣናት መሆናቸውም ይታወቃል። ሆኖም በክስተቱ የኢትዮጵያ ዜና አገልግሎት የካሜራ ባለሙያና ያገዙ ወታደራዊ አመራር መሞታቸው በወቅቱ ተዘግቦ ነበር። ከዚህ ባለፈም ተመስገን ጥሩነህ አነስተኛ ጉዳት በእግራቸው ላይ አስተናግደው በነጋታው በባህር ዳር ከተማ በነበረ ዝግጅት ላይ ታድመዋል። ሆኖም በዚህ ሄሊኮፕተር ውስጥ የነበሩት አቶ አገኘሁ ተሻገርና የሰሜን ምዕራብ እዝ አዛዡ ጄኔራል ብርሃኑ በቀለም ከፍ ያለ ጉዳት እንዳጋጠማቸው በወቅቱ መዘገባችን አይዘነጋም። የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘሁ ተሻገር ጉዳት ካስተናገዱ በኋላ በባህር ዳርና በአዲስ አበባ የድንገተኛ ሕክምና ቢደረግላቸውም ህመሙ ከፍተኛ በመሆኑ ከሀገር ወጥተዋል። እግራቸው ላይና ከአንገት በላይ ጉዳት ያስተናገዱት አቶ አገኘሁ አሁን ላይ በታይላንድ ባንኮክ የከፍተኛ ክትትል ሕክምና ላይ መሆናቸውን ከምንጮቻችን ለማወቅ ችለናል። በዚህም ትናንት አፈትልኮ በወጣ መረጃ መሰረትም አቶ አገኘሁ ተሻገር ሰው መለየት የማይችሉበት ሁኔታ ላይ እንደደረሱ ለማወቅ ችለናል። በጠና ህመም ላይ የሚገኙት አቶ አገኘሁ አጠገባቸው ያሉ ሰዎችን ማንነት መለየት እየቻሉ እንዳልሆነም ከምንጮቻችን ለመስማት ችለናል። ሁሉ ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ መድረሳቸውን አንድ የዲፕሎማቲክ ሪፖርት አመላከተም። የዛሬ 7 ዓመት ስምምነት ላይ በመድረስ ዜጎቻቸውና የዓለም ህዝብን አስደመው የነበሩት የኢትዮጵያና የኤርትራ መንግስታት ዳግም ወደ ደም አፋሳሽ ጦርነት ሊገቡ ጫፍ ላይ እንደደረሱም አንድ የዲፕሎማቲክ ሪፖርት ላይ ሚዲያችን ተመልክቷል። እንደ ሪፖርቱ ከሆነው ሁለቱም የምስራቅ አፍሪካ ሀገራት ጦራቸውን አይቀሬ ለሚመስል ጦርነት እያዘጋጁና አጋዥ ያሏቸውን ወታደራዊ ስምሪቶች በፍጥነት እየከወኑ መሆናቸውንም ገልጿል። ሪፖርቱ አክሎም አንድ የተሳሳተ አካሄድ ወይም ስሌት ወደ ለየለት ጦርነት ሊያስገባቸው እንደሚችልና ጦርነቱ የሀገር ውስጥ ተፋላሚ ኃይሎችን በቀጥታ ማስገባቱ እንደማይቀርም ይጠቅሳል። በአፋር ክልል ውስጥ በኢትዮጵያ መንግስት ድጋፍ የሚደገፍ አንድ ወታደራዊ ኃይል በፍጥነት ራሱን እያደራጀ እንደሆነም መረጃው ይጠቁማል። ኤርትራ በበኩሏ ከህወሓት እንዲሁም ከሌሎች የኢትዮጵያ ኃይሎች ጋር ግንኙነት በማድረግ ላይ እንደምትገኝ ተገልጿል። ባለፉት ጥቂት ሳምንታት የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት፣ ለምዕራባውያን ሀገራት እንዲሁም ለአፍሪካ ህብረትና ለጎረቤት ሀገራት ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ግጭቶችን እያበባሰች እንደሆነ የሚገልጽ ደብዳቤም በዲፕሎማቶች አማካኝነት ስታሰራጭ ነበር። ይህንን ተከትሎ የኤርትራ መንግስት መግለጫ ያወጣ ሲሆን ድርጊቱ የዓለም አቀፍ ማህበረሰቡን ለማሞኘትና ለረጅም ጊዜ በኢትዮጵያ መንግስት ሲታሰብ የነበረውን ጦርነት ለመጀመር የሚደረግ ጥረት ነው ብሎታል። የኢትዮጵያ መንግስት ከቃላት ውርወራ በዘለለም ጦርነት ማካሄጃ የጦር መሳሪያዎችን በብዛት ሲሸምት ነበር በማለትም ኤርትራ ከሳለችም። በዚህ ዙሪያም በኢትዮጵያ በኩል እስካሁን ምላሽ አልተሰጠም። በሌላ በኩል በኤርትራ ከወራት ጀምሮ ለረጅም ዓመታት ታስረው የነበሩ የትግራይ ተወላጆች በስፋት የተለቀቁ መሆኑን ከስፍራው የደረሰ መረጃ ያሳያል። የኤርትራ መንግስትና የህወሓት አመራሮች ከቅርብ ወራት ወዲህም ጠበቅ ያለ ግንኙነት መስርተው እንደሚገኙ ይታወቃል። ይህንን ተከትሎም በድንበር አካባቢም አንዳንድ ከዚህ በፊት ብዙም የማይታዩ የህዝብ ለህዝብ ግብይቶችና የድጋፍ ሰልፎች እንደ ዛላምበሳ ባሉ ቦታዎች መታየትም ጀምረዋል። ይህ በእንዲህ እንዳለ ትዕግስታችን አልቋል በማለት የተናገሩት ኢሳያስ አፈወርቂም አሰብና ባድመ ላይ በክረምቱ አዲስ ነገር እንደሚኖር በግልጽ ጠቁመዋል። የዘፈን ዳርዳርታው እስክስታ ነው እንዲሉም 4 ኪሎና አስመራ የጦርነት ድግስ መደለቃቸውን ቀጥለዋል። በዚህ ሰሞን የሚወጡ መረጃዎች እንደሚያሳዩትም የቅድመ ጦርነት አንደኛው ምልክቶች ሲሆኑም በተለይ ለዓለም አቀፉ ማህበረሰብ
ለማሰብ እየቀረቡ ያሉ ጥሪዎችም ጦርነቱም አይቀሬ መሆኑን የሚያሳዩ ናቸው ተብሎላቸዋል። የተለያዩ ዓለም አቀፍ ትንታኞች እንደሚሉት ከሆነ ደግሞ የሁለቱ ሀገራት ጦርነት አይቀሬ መሆኑን እየጠቆሙ ሲሆን ሰሞነኛው ውዝዋዜ ውጊያው የመጨረሻው ምዕራፍ ላይ መድረሱን እንደሚጠቁም እያሳሰቡ ነው። በዙሪያም ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ መድረሳቸውን በአዲስ አበባ የሚገኙ ኤምባሲዎች ለየሀገሮቻቸው መንግስት ሪፖርት ማድረጋቸውም ተሰምቷል። አዲስ አበባ ላይ የከተሙት የምዕራብ ዓለሙ መንግስታት ኤምባሲዎች በወታደራዊና ፖለቲካዊ ጉዳይ አታሺዎቻቸው በኩል ኢትዮጵያና ኤርትራ ወደ ጦርነት ለመግባት በቋፍ ላይ መሆናቸውን ከሰሩት ትንተና መገንዘባቸውን የተናገሩ ሲሆን ይህም በዋነኝነት በአሜሪካ ኤምባሲ በኩል ሪፖርት ጭምር እየተዘጋጀ መሆኑ ታውቋል። መከላከያ ድንበር አካባቢ ከፍተኛ ተኩስ መክፈቱ ሲነገር መርከቧም በከባድ መሳሪያ መመታቷን ምንጮች ገልጸዋል። ከወደ ድንበር አካባቢም አንድ አሳሳቢ መረጃ ተሰምቷል። ይኸውም የክረምቱ የጦርነት ደመና ጉም ባለበት በሰዓት መከላከያ ድንበር ላይ መተኮሱ ታውቋል። ውጊያው የተቀሰቀሰው በኢትዮጵያ ኢትዮ ሱዳን ድንበር ላይ ሲሆን መከላከያም በዚህ ቀጠና ከታጠቁ አካላት ጋር መታኮሱን የተሰማው። በጋምቤላ ክልል ባለፉት 2 ሳምንታት በድንበር ተሻጋሪ ወታደራዊ ግጭቶችና በውስጥ ጥቃቶች የታመሰች ሲሆን በክልሉ በኢትዮጵያ መከላከያ ሰራዊትና በደቡብ ሱዳን ህዝባዊ መከላከያ ሰራዊት መካከል በተቀሰቀሰው ግጭት የሰው ህይወት ጠፍቷል፣ በርካቶችም ተፈናቅሏል የተባለው። ግጭቱ የተቀሰቀሰው ከኢትዮጵያ ወደ ደቡብ ሱዳን ስትጓዝ በነበረች ጀልባ በደቡብ ሱዳን ህዝባዊ መከላከያ ወታደሮች ተኩስ ከተከፈተባት በኋላም መሆኑ ተጠቁሟል። ይህንን ተከትሎ በሁለቱ ሀገራት ኃይሎች መካከል የከባድ መሳሪያ ተኩስ ልውውጥ የተደረገ ሲሆን ይህም በድንበር አካባቢ በሚኖሩ ሲቪሎች ላይ ከፍተኛም ጉዳትን አስከትሏል። በመከላከያ ውስጥ ያሉ ከፍተኛ የጦር መሪዎች ከባድ ሚስጥራዊ ስብሰባ ማድረጋቸው ሲነገር እነ ብርሃኑ ጁላ የመሩት የመከላከያ ካውንስልም መጪውን ጦርነት አስመልክቶ ውሳኔም አስተላልፏል የተባለው። ካውንስሉ በጎንደርና ሱዳን ቀጠና የሚገኘው የመከላከያ ጦር ወልቃይትን ታሳቢ በማድረግ ለግዳጅ ራሱን እንዲያዘጋጅ መመሪያ ተሰጥቶታል። ይህ የመከላከያ ጀነራሎች ህወሓት ብቻውን ስለማይመጣም የጦር ዝግጅት ቀጠናዊ ጉዳዮችን ታሳቢ ማድረግ እንዳለበትም እያመላከተ ነው። በዚህ በቀጠናው የተሰማረው የመከላከያ ኃይል ለሚሰጡ ትእዛዝ ራሱ እንዲያሰናዳና የመጨረሻውን ትእዛዝ እንዲጠባበቅም መመሪያ ተላልፏል። በመጪዎቹ ጊዜያት መከላከያ ስራ ሊበዛበት እንደሚችል ይገመታል የሚሉት የመረጃው ምንጮች ህወሓት በወልቃይት በ5 በሚጠጉ ግንባሮች ውጊያ ለመክፈት ማሰቧንም ገልጸዋል። በሌላኛው ወገን ደግሞ አይቀሬው የኢትዮ ኤርትራ ጦርነት በባድመና በአሰብ አቅጣጫም ሊፈነዳ እንደሚችልም ስጋትን ጭሯል። በዚህ ሁሉ ጥንቅጥ ውስጥ በአማራና በኦሮሚያ ክልል የሚካሄዱ ውጊያዎችም አሁንም ተባብሰው ቀጥለዋል። እንዲያም ሆኖ መከላከያም ክረምቱ ከመርታቱ በፊት የህወሓትና የኤርትራ ጦርነት ከመለኮሱ አስቀድሞ በአማራ ክልል ዘመቻውን በማገባደድ የክልሉን ስምሪት ለአድማ ብተናና ሚሊሻ ለማስረከብ ጥድፊያ ውስጥ መግባቱ ነው የተነገረው። በክረምቱ ዋነኛ የጦር አውድማ ይሆናል ተብሎ ከሚጠበቁት ውስጥ ወልቃይት አንዱ ሲሆን ህወሓት የተከዜ ወንዝ ከሙላቱ በፊት ወልቃይትን ለመውረር ወስኗል። ለዚህም ዓላማው እንደ አቅሙ ዝግጅት ሲያደርግ መክረሙ ይታወቃል። በዚህም ተዋጊ ታንኮችን ሳይቀር ወደ ወልቃይት ማስጠጋቱ ነው የተረጋገጠው። ህወሓቶች በእነሱ ግምገማም አሁን ለጦርነት የተመቸ ጊዜ ላይ ናቸው። ከህወሓት ተገንጥሎ የቀረው ቡድን ከስደትና ከጦርነት የተረፈውን ወጣት ይዞም ክረምቱ ከመግባቱ በፊት ጦርነት ለመክፈት ላይታች እያለ ነው ተብሏል። ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።